ድሮ አደርግ ነበር። ቤቴ ውስጥ አለ ስዕሎች አሉ። በቃ የቅዱሳን ስዕል ናቸው ምናምን ብዬ አሉ። እግዚአብሔርን ስለምወድ ነው ማረገው እንጂ በእውነት እንትን አለ። ማንም ሰው ይሄንን ሲሰቅል ስለሚወድ ነው ጌታው የሚያደርገው። መውደድ ብለው የተነገረን ግን እርግማን ጎትቶብን ነበር። ለምን ካላችሁኝ እንደዚህ ይላል፣ በሰማይ ይሁን በላይ በሰማይ በምድርም ከምድርም በታች ይላል። ይኸውላችሁ ስሙኝ በጌታ በላይ በሰማይ ብሎ ሲያወራ ሰማይ ላይ ያለ ስፍራ የእግዚአብሔር ስፍራ ነው። የእግዚአብሔርን መልክ እንኳን አይተ ቢሆን መተ ስለኸው ለሱ እንድትሰግድ አይፈልግም። እንኳን ሌላ ይገርማችኋል፣ የራሱን መልክ ስለህ እንድትሰግድ አይፈልግም። በዛ ያለውን መልክ አለ የራሱን ቢሆን ኢንካውንተር ሰጥቶ መተ ስለ ይሄ ነው እግዚአብሔር ብለህ ብትሰግድ እሱ ራሱ ጣዖት ነው አለ። ኖ የእግዚአብሔር ፕሬዘንስ አሁን ውስጥ ነው የሚኖረው። እግዚአብሔር አሁን ውስጥ ነው ያለው። ነበረ ብለህ የምታወራለት አይደለም። ራሱን ኢንካውንተር እንድታረገው ነው እንጂ የሚፈልገው ስዕሉን ይዘህ እንድትዞር አይፈልግም። ምድርም ላይ አለ ምድር ላይ ሰዎች ቅዱሳን ተብለው ምናምን ተብለው ምንም ነገር ብታይ የነሱ ምስል ቀርጸ ብታደርግ፣ ይኸውላችሁ የዕብራይስጥኛው ቃል ቀርጸ ብታመልክ ብቻ አይደለም የሚለው፣ ከጎን ብታስቀምጠው ራሱ እያመለከው አይደለም። አንተ ባለህበት ቴሪቶሪ ከመጣ ጣዖትን እያመለክ ነው የሚለው። መስገድ ተውት። አንተ ባለህበት ክልል ካለ ለአንተ አይሁኑ ነው የሚለው። በቃ አይሁኑ ህግ ነው። ምድር ላይ ያለ የትኛውም ሰው ይሄ እኮ ጻድቅ ነው። ቆይ ጥያቄ ልጠይቃችሁ። አብዛኛው ቅዱሳን ናቸው ተብሎ የተነገሩ የሰማዕትነት መንገድ የሄዱት ለራሳቸው ህይወት ነው። እናንተ ምን አግብቷቸው ነው የእነሱን ፎቶ ሰማዕት ናቸው የምትሉ? ለራሳቸው ነው የዳኑት። አንተም ለራስህ ዳን። ምን እነሱን ፎቶ አስፈለገ? ለራሳቸው ነው የዳኑት። ምድር ላይ ያለ የትኛውንም ይላል እነሱ ጨርሰው ሄደዋል። ምድር ላይ ያለ ብቻ አይደለም ከምድርም በታች ሲል የትኛውም አጋንንታዊ ቴሪቶሪ ውስጥ ያሉትን ሁሉ እነሱንም ጨምሮ ሶስቱም ዳይሜንሽን ላይ አልተፈቀደም። እናንተ የአጋንንት የቅዱሳን ይገርማችኋል። ነገርኳችሁ። የእግዚአብሔርን ምስል አይታችሁ መታችሁ ብትቀርጹት እሱን አይፈልግም። ኖ ለምን ይመስላችኋል? እኔ ሰው በሰራው ቤት ውስጥ አልኖርም ይላችሁ። ኖ ያ አይደለም። ያ ትራሽ ነው፣ የእናንተ ድራማ ነው። እኔ ራሴ በሰራውት ነው። ለምንድን ነው ይሄንን የሚያደርገው ካላችሁኝ፣ እግዚአብሔር ማንም በእናንተ መሃል መካከለኛ እንዲሆን አይፈልግም። ዳይሬክት ነው የሚፈልጋችሁ።